ኤልሻዳይ ታውኝ በቃ ድንጋይ እያያት ሄደ የጉድ ያለ ሴት ነው ወንድ ነው ያለሽ? መልስልኛ። ይቅርታ በጣም አላስተዋልኩም ነበር። እናት ምን ፈለክ ደግሞ? ያንተ እናት አይደለም። እሺ ይቅርታ፣ ግን እየነሰረሽ ነው። ምን ደህና ነሽ ግን? የኔ ልጅ አትፍረድባት፣ ከራሷ ገደለችም። ና ወደ ቤት ግባ። ግን እኮ እየነሰራት ነው። ተዋት፣ ራሷ ምን ማድረግ እንዳለባት ታውቃለች። ና እንግባ። ምን አለ እንኳን በሽታዋን ብታስታምም። እስከ መቼ እንደዚህ እየሆነች? አረፍ በል። በጠዋቱ ለከፈች አይደል? እማ ምግቡን ካላቅርቢለት። አንቺ ልጅ ጤና የለሽም እንዴ? አው የለኝም። ምን ነው ሰው ይወቅልኝ ነው? አታስቢ፣ ትገላገኛለሽ። ሞቴ እንደሆነ ደርሶልሻል። ኧረ ተይ የኔ ልጅ፣ እናትሽ እኮ ነኝ አምጬ ወለድኩሽ። ወልደሽው ብዬ እንኳን አረግምሽ። በቃ እኔ ልሂድ። ወንድሜ ትንሽ ቀምሳ አትሄድም? በቃኝ ወንድሜ፣ አመሰግናለሁ። ባይሆን ሌላ ጊዜ እመጣለሁ። ቆይ ምን ሆንኩኝ ነው የምትይው? ከሕፃናቶች ውጪ ማንም ምን መቅረብ አይፈልግም። ወንድሜ አላምንም እንዴ? እኔስ እግዚአብሔር ፍጥረት አይደለሁ? እኔ ልጅ ለማን ብለሽ እንባሽን ታፈሻለሽ? ማን ደስ ይበለው ብለሽ አንገትሽን ትደፊያለሽ? ያለምኩ ጉሙ ሆኖ ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት። እህቴ እባክሽ ደካማችሁ። ሰው ክፉ ነው። በደካማ ጎንሽ ገብቶ ነው አንቺን ለማሸማቀቅ የሚሞክር። ወይ የኔ ልጅ የነሰረሽ እኮ ነው። ይሁን ይጠርገዋለሁ። ኡፍ ብቻ አሁንስ መከራ ይበዛ። የኔ እህት ደህና ትሆኛለሽ፣ አታስቢ። የፈጣሪ ተአምር ብዙ። አሁን አትጨናነቂ። አይምሮሽ እንድታደስ ሂጂ። ከምትወጃቸው ሕፃናቶች ጋር ተጫወች። እማዬ ወንድሜ ይቅርታ እሺ። በቃ ልሂድ። የኔ ልባ ክፋት እኮ የለባትም፣ አፍ ብቻ ናት። በቃ እናቴ እንግባ። ለምን እንደዚህ ሆነች? ከዚህ በፊት በጭራሽ አይቻት አላውቅም። በእርግጠኝነት እንደዚህ አይነት ሴት አለች። እንደዚህ አይነት ሰዎች ደግሞ ልባቸው ንጹህ ነው። ስለዚህ ስለሷ ማወቅ አለብኝ። በጣም ትንሽ ተናድጄ ስለነበር ነው። ትንሽ ተናደሽ እንደዚህ ሆንሽማ ብዙ ብትናደጂ ይሄን ሰፈር ነው የምታካትዩ። እንደሱ እንኳን አይሆንም። ይቅርታዬን ከተቀበልክ እንታወቅ። ኤልሻዳይ ይባላል። ኧረ ችግር የለውም፣ ሉል ይባላል። ከፈለግሽ ግን ባለመሰንቆ በይ። እሺ ጓደኛ ሆነን አይደል? አው ጓደኛ ብቻ። እሺ ነገስ መገናኘት እንችላለን አይደል? ተመስገን አምላኬ ይችን ቀን እንዳይ ስላደረክ። ተናደርሽልኝ የኔ ወርቅናት። ውይ የኔ ንግስት ነቃሽልኝ። ምንድነው ደግሞ ጸጉርሽ? ነይ እስኪ ላበጠርልሽ። እሺ እናቴ። ባቲኔ ደንገልዩ አድረው የሚሞቀው መደራርበው ሲተኙን አድረው የሚሞቀው
ተስማምተው ሲጸኙ እኔ ምንሽ ንግስቴ የትላንትናው ልጅ ቆንጆ ነው አይደል? አዎ በዛ ላይ ጥሩ ሰው ነው። ተግባቢ ይመስላል። በሽታው ራስ ወገቦን ነው። አይ እናትና ልጅ ጸባችሁም ፍቅራችሁም አንድ ነው። ባቲን ነው እኔስ በሽታዬ ከበረከት ድረስ ነው ቢኮን። ታዲያ ይሄን ካወቅሽ በጧት ተነስተሽ መሄድ ነው። ወይ እናንተ ልጆች ሁለታችሁ ስትገናኙ ወራችሁ ያልቁም። በሉ ግቡ ቁርስ እንብላ። ባለመሰንቆ እየፈለከኝ ነበረ? ኧረ አይደለም፣ እንደ አጋጣሚ ሆነ ወደ ስራ ማልፈው ለዚህ ነው። ውይ ይቅርታ፣ በቃ ፈጣሪ ከፈቀደ ከስራ ስትመለስ እንገናኛለን። እሺ በቃ ጓደኛዬ፣ በኋላ እንገናኛለን። እሺ ላንቺ ብላኝ እንጂ ውልሽ ለፈረሰው ላንቺ ብላኝ እንጂ ውልሽ ለፈረሰው መች ወዳጅ ጠፋል ቆሞ ለሄደ ሰው አለ እኔ ልጅ ስራ ይዤ ነበር። ምን ሆንሽብኝ? ሉሊን ካገኘሁት። ማነው ደግሞ እሱ? ባለመሰንቆ ነው። ንግስቴ ደህና ነሽ ግን? ትሰሚኛለሽ፣ በዚህ ጸባሽ ከኔና ከእናትሽ ውጪ ማንም አያቀርብሽም። እንኳን እማዬ እውነቱን ነው። ታዩ ንግስቴ ሊያናድሽ ፈልጎ ነው። ምን ይወጣልሻል? አውቃ ነው፣ ሞራልሽ እንዳይነካ ብላ ነው። አርፈሽ ተቀመጪ ጅል። ድሽበት። እሺ አጂ ዝም አልኩሽ። በቃ ነይ ወደዚህ። ማርያምን አለቅሽ። ተዋት በቃ። ስሞትልህ እኔ ልጅ እማ። ውይ የኔ ንግስት እንደው ምን ላድርግሽ? እኔንም ጨነቀኝ እኮ እህቴ። ሁሉም ነገር መልካም ይሆናል። ደግሞ አውቄኝ እዚህ ምድር ላይ ያለ ነገር በሙሉ ላንቺ ይገባሻል። ሙዛዛ እንዳታስለቅሰኝ። አታስብ፣ ደህና ሆናለሁ። እሺ ብቻ ጸልይልኝ። እንደኔ ጸሎት ቢሆንማ ዛሬውኑ በዳንሽልኝ ነበር። ከእናንተ ጋር ሳወራ ሉሊን ልታስመልጡኝ ነው። በሉ ቻው። እማ በጣም ፈርቻለሁ። የምናጣት እየመሰለኝ። ዝም በል ማርተኛ። በሊድና ታጠብ። ወይኔ አይመጣም እንዴ? ኢሹ ምን ይሆንሽ ነው ግን? ዋ ራስሽን ተቆጣጠር። እኔን መሆን አለበት የምትፈልጊው? አንተ በሰላም ነው የቆየው? በሰላም ነው። ትንሽ ስራ በዝቶብኝ ነው። ና እንዴ? እንደዛ ከሆነማሽ ስለኔ ብዙ እንዳትጨነቅሽ፣ ማለቴ እንዳልናፍቅሽ። ስለአንተ ላስብ። እኔ ማን ነው ታስባለች አለ? አይንሽ ነዋ ሁሉንም ነገር ይናገራል እኮ። ናፍቄ ነበር እንዴ? እውነቱን ንገረኝ። እውነቱን ልንገርሽ? አያት ንገረኝ በቃ። እሺ ጓደኛዬ። እኔ አንተ ጓደኛ ነኝ? አዎ ለዛው ቆንጂ። ወይች ልጅ ይቅርታ በጣም በቃ ቻው፣ ነገ እንገናኛለን። ምን ተፈጥሮ? ሂድ እማዬ አንቺ እንደዚህ እኮ ነው። አንቺ ወራዳ ጭራሽ አንቺ ነሽ ሳሚታው። እማዬ ደግሞ ስነ ስርዓት በእኔ ግቢ። ባለመሰንቆ እቺ እብድ